እናንተ ወንጌል አማኞች የተሰጠን ወንጌል ልንድንበት ብቻ አይደለም። ከዳንን በኋላ ሞትም ካለ ልንሞትለት ነው። ሞትም ይፈራል እንደዚህ እንዴ? ሰው ሲሰርቅ እኮ በጥይት ይመታል። ስለ ጌታ ክብር እኮ ነው። ከኖርንም ለጥቅም እንኖራለን፣ ከሞትንም ወዴት እንደምንሄድ እናውቃለን። አሟሟታችን ግን የክብር ይሆናል። ሕያው እግዚአብሔርን ይኸውላችሁ፣ እዚህ ምድር ላይ እንደ ሁለተኛ ዜጋ መኖር አይቻልም። ኢትዮጵያውያን መብታችን ነው። የተሰጠንን ሰማያዊ ተልእኮ በሕግና በሥርዓት እንፈጽማለን። አለቅ። ወደ ኋላ የምንልበት ጉዳይ የለም። አንተ እንደዚህ ልብስ ለብሰህ አደባባይ መቆም ያሳፍርሃል እንዴ? እሱ እኮ እርቃኑ ደሙን ያፈሰሰው። በዚህ ቤት ውስጥ ዛሬ አዲስ የሆናችሁ የመጣችሁ ሰዎች ካሉ ድንገት አዲስ ሰው ካለ የመዳን ቀን ዛሬ ነው። ኢየሱስ እየመጣ ነው። ሰማዩ እያቅላላ ነው። አየሩ እየከበደን እንደ ባለፈው ጊዜ ኢየሱስ ይመጣል ምናምን አረ እየመጣ ነው። የሴቷ ሙሽራ ቤተሰብ ወንዱ ሙሽራ እንደመጣ በምንድን ነው የሚያውቁት? በክላክስ ፒፕ ሲል እየመጣ ነው ሙሽራው ይላሉ። ማቴዎስ 24 እኮ ፒፕ እያለን አይታል። ወንጌሉ ክላክስ እያሰማ ነው። ጌታ እየመጣ ነው። ጊዜ የለም። ጌታንም አታውቁ በዚህ ያላችሁ፣ ምናልባት ደግሞ በዚህ ሚዲያ የምትከታተሉ በያላችሁበት ይሄ የመጨረሻው ዘመን አይደለም፣ የመጨረሻው መጨረሻ ዘመን። ነገር አልቋል፣ ተጠናቋል። ወደ ኢየሱስ መተን በዚህ ደም ታጥበን የእግዚአብሔር ልጅ ካልሆንን በድፍረት ነው የምንናገረው፣ መዳረሻው ሲኦል፣ መዳረሻው ሲኦል። በሩ አንድ ነው፣ ክርስቶስ ኢየሱስ ይባላል። መሰማሪያው አንድ ነው፣ ክርስቶስ ኢየሱስ ይባላል። ስለዚህ በዚህ ካላችሁ ተነሱ፣ እንጸልይላችሁ፣ ጌታን ተቀበሉ። ከሌላችሁ በዚህ ሚዲያ በመላው ዓለም ይሄን የምንናገርበትን ቋንቋ የምትሰሙ ሁሉ የኢየሱስ ደም ዛሬም ትኩስ፣ ዛሬም ትኩስ እንድትቀበሉት ተቀበላችሁም ባፋችሁ መስክራችሁ የእግዚአብሔር ልጆች እንድትሆኑ በጌታ ፍቅር እንለምናችኋለን። የጌታ ቤት ሰፊ ነው። በካሬ ምንለካው ምንመራው ገመድ ምንጥልበት አይደለም። ሁላችንንም መያዝ ይችላል። ኑ የኛ ደስታ እህትና ወንድም እንድትሆኑን አብረን ተያይዘን ከምትነጠቀው ቤተ ክርስቲያን ጋር እንድንሄድ። ስለዚህ ቆም ብላችሁ አስቡ። ቃል አትሰንጥቁ፣ መጽሐፍ አንብቡ። ይሄ ነው ጥሪው። ደግሜ ላለው የኢየሱስ ደም ዛሬም ትኩስ